ሰው ሰራሽ አስተውሎት ወር አርቲፊሻል ኢንቴሊጀንሲ ሃው ማች በሰው ልጆች የዕለት ከዕለት ኑሯቸውን ምን ያክል እያሻሻለ ወር ኢምፓክት እየፈጠረ እንደሆነ ሁላችንም የምንገነዘበው ነው። ነገር ግን የዚህን ቴክኖሎጂ አጠቃቀም ባለመረዳት ምክንያት የተለያዩ ግለሰቦች፣ ኮሚኒቲዎች ኦር ኩባንያዎች እየተጎዱበት ይገኛሉ። በዛሬው ቪዲዮ ይህ ቴክኖሎጂ በሰዎች ላይ ሊያመጣ የሚችለውን ጉዳት እንዲሁም በጭራሽ አርቲፊሻል ኢንቴሊጀንሲን መጠየቅ የሌሉባችሁን ጥያቄዎች የምነግራችሁ ይሆናል። ለማታውቁኝ በላይ ሰው እባላለሁ። ላለፉት 1 ዓመታት ያክል ኮንተንት ክሬት በማድረግ እታወቃለሁ። በመሰረቱ ይህ አዲሱ ቻናሌ ነው። ይህን ቪዲዮ እየተመለከታችሁ ሰብስክራይብ ያላደረጋችሁ ክቡራን የቻናሌ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጣይ የምንለቃቸው አስተማሪ ቪዲዮዎች እንዳያመልጧችሁ የደወል ምልክቷን ይጫኑ። እንዲሁም ለጓደኞቻችሁ ቪዲዮ እንዲደርስ ቪዲዮም ቫይራል እንዲወጣ ኮፒ ሊንክ ሼር በማድረግ አግዙን። መግቢያ ላይ እንደነገርኳችሁ በዛሬው ቪዲዮ እንግዲህ አርቲፊሻል ኢንቴሊጀንሲ ኦር ኤአይ ቴክኖሎጂ ወደዚህ ከመጣ በኋላ ጊዜያችንን፣ ጉልበታችንን እንዲሁም ኢኮኖሚያችን ምን ያህል ኤፊሽንትሊ እየተጠቀምን ኦር ሴቭ እያደረግን እንደሆነ የምናውቀው ነው። ነገር ግን በተለያዩ የሙያ ዘርፎች የምንጠቀማቸው ኤአይ ቱሎችም ይለያያሉ። እነ ቻት ጂፒቲ፣ ጀሚናይ፣ አሁን ደግሞ የመጣው ጂኤልኤም 5.2 እንዲሁም እነ ግሮክ እነዚህን ስንጠቀም የእነዚህን ቴክኖሎጂዎች አጠቃቀም ባለመረዳታችን ምክንያት ብዙ ጉዳቶች እየደረሱብን ይገኛሉ። ዛሬ የምነግራችሁ ይሆናል። አርቲፊሻል ኢንቴሊጀንሲ ወደዚህ ሲመጣ ለመልካም ነገር የተሰሩ ቱሎች እንዳሉ ሁሉ ለመጥፎ ነገር ኦር ሃከሮች ኦር ስካመር እንደሚኖርም መገመት ያስፈልጋል። ስለዚህ የራሳችንን ፐርሰናል ኢንፎርሜሽን ሊሆን ይችላል ብቻ ምናልፋችሁ የተለያዩ ማህበራዊ ሚዲያ ሼር ልናደርጋቸው የማንችላቸውን ፐርሰናል ዳታዎች ለኤአይ መስጠት የለብንም ለማለት እወዳለሁ። ዋናነት ብዙ ሰዎች ማህበራዊ ሚዲያ ላይ ሲጎዱበት የተመለከትኩትን ነገር የማጋራችሁ ይሆናል። ስለዚህ የመጀመሪያው ምናልባት ለተለያዩ አርቲፊሻል ኢንቴሊጀንስ ቱሎች መንገር የሌለባችሁ ነገር የባንክ አካውንታችሁን የአቢሲኒያ ባንክ ሊሆን ይችላል፣ የንግድ ባንክ ዋሬቨር ኤኒ የምትጠቀሙትን ባንክ አካውንት ቁጥራችሁን መንገር የለባችሁም። ለሆነ ፐርፐዝ ነግራችሁት እነዚህ አርቲፊሻል ኢንቴሊጀንሲ የሚሰሩት መጀመሪያ እኛ ከምንሰጠው ዳታ ተነስተው አናላይዝ ካረጉ በኋላ ነው ሪስፖንስ ሊሰጡን የሚችሉት። ስለዚህ ፐርሰናል የሆኑ ዳታዎችን እንደ ባንክ አካውንታችን፣ የተለያዩ የመስሪያ ቤት መረጃዎች ሊሆን ይችላል። ለምሳሌ የክሊያንት ኦር ካስተመር ዳታ ሊሆን ይችላል። ፎር አናላይዝ ፐርፐዝ እንግዲህ እነዚህ ኤአይ ቱሎች ሃው ማች ፋስት እንደሆኑ እንረዳለን። ነገር ግን ሴክሬት የሆኑ ፐርሰናል ኢንፎርሜሽናችን ለቻት ጂፒቲ፣ ለጀሚናይ ኦር ዋትኤቨር ኤኒ ለእያንዳንዱ ለምትጠቀሙበት ኤአይ ቱል እንደዚህ አይነት ነገሮችን መስጠት የለባችሁም። ምክንያቱም ይህን ሰጣችሁ ማለት ኦልሬዲ አየር ላይ ሆነ ማለት ነው። ለተለያዩ ሃከሮች ኦር ስካመር ኦር ለማጭበርበር ወንጀል ልትጋለጡ ትችላላችሁ ማለት ነው። ስለዚህ ይህ ብቻ አይደለም። ከሴኪሪቲ ጋር የተገናኘ የተለያዩ ለምሳሌ የኢሜል ሊሆን ይችላል፣ የኤቲኤም ፓስዋርድ ሊሆን ይችላል፣ እንዲሁም የተለያዩ ለማህበራዊ ሚዲያ ለአድሰንስ አካውንታችሁ ሊሆን ይችላል። እንደነዚህ አይነት ነገሮችን ፐርሰናል ሴክሬት አድርጋችሁ የትኛውም ማህበራዊ ሚዲያ ልታወጡት የማትችሉትን ነገር ለአርቲፊሻል ኢንቴሊጀንሲም መስጠት የለባችሁም ለማለት እወዳለሁ። ስለዚህ የመጀመሪያው እንደነዚህ አይነት ፕራይቬሲ ሊጠይቁ የሚችሉ ነገሮችን ለኤአይ መስጠት የለባችሁም ማለት ነው። ሁለተኛው ነገር ከጤና አንጻር የምንመለከተው ነው። ምናልባት እሱን በማስመልከት እስቲ ይችን ቪዲዮ ተመልክተን እንመለስ። የቻት ጂፒቲ ፕላትፎርም ላይ ያገኘው የሕክምና ምክር ከሞት አፋፍ አድርሶኛል ያለው ግለሰብ በታዋቂው የቻትቦት ቴክኖሎጂ ፈጣሪ ኦፕንኤአይን እና በድርጅቱ መስራች ሳም አልትማን ላይ ክስ መስርቷል። በአንድም በሌላ ምክንያት ወደ ጤና ጣቢያ ወደ ሆስፒታል ለመሄድ የተቸገር ነገር ግን ያሉንን ቱሎች ለምሳሌ እነዚህን አርቲፊሻል ኢንቴሊጀንስ ከቤታችን ሆነን ወይዘር ያሉን ከኒኖች ኦር በተለያየ አጋጣሚ እንዴት ላድርግ የሚል የምክር አገልግሎት ልንጠይቅ እንችላለን። ነገር ግን እውነት መግቢያ ላይም እንደነገርኳችሁ እነዚህ አርቲፊሻል ኢንቴሊጀንት ቱሎች ሪስፖንስ አይሰጧችሁም ማለት አይደለም። የሆነ ነገር ከጠይቃችኋት
አንጻር ስፔሲፊክ ባይሆንም ጀነራል የሆነ ከመቅጽበት የሆነ መልስ ይሰጧቸዋል። ስለዚህ እናንተም እንግዲህ የሚሰጧችሁም ነገር እውነት ነው በማለት ለምሳሌ የፒሎች ኦር ከኒናውን ፎቶ አንስታችሁ እንዴት መጠቀም እንዳለባችሁ ንገረን ልትሉ ትችላላችሁ። ከጤና ጋር የተያያዘ የምክር አገልግሎት ሊጠይቁ ትችላላችሁ። የቴራፒ አገልግሎት ልትጠይቁ ትችላላችሁ እና መልስ አይሰጣችሁም ማለት አይደለም። የሆነ መልስ ይሰጣችኋል፣ የሆነ ፕሮሲጀር ሊሰጣችሁ ይችላል። ነገር ግን ቻት ጂፒቲ እነዚህ አርቲፊሻል ኢንቴሊጀንሲዎች መልስ የሚሰጣችሁ ከምትጠይቁት አንጻር ነው። ስለዚህ ሀው ማች እንግዲህ የምትጠይቁት ነገር ምን ያህል መልስ ለማግኘት ምን ያህል የቀረበ ጥያቄ ለመሆኑ ምንም ማረጋገጫ የላችሁም። ፕላስ ደግሞ እነዚህ ኤአይ ቱሎች አላዩአችሁም፣ አልዳሰሷችሁም። የተለያዩ እንግዲህ ሆስፒታል ኦር ጤና ጣቢያ ሄደን የምናገኛቸውን እንክብካቤዎች አይሰጠንም። ስለዚህ ከምትጠይቁት ጥያቄ ተነስቶ ነው የምክር አገልግሎትም ሊሰጣቸው የሚችል የተለያዩ ለጤናቸው የሚጠቅሙ ዘርፈ ብዙ ፕሮሲጀሮች ሊነግሯቸው የሚችሉና ከዚህ አንጻር እኔ ባታረጉት ብዬ የምመክራችሁ እውነት ለተለያዩ ምናልባት ለልጆቻችሁ ኦር ለራሳችሁም ሊሆን ይችላል እንደነዚህ አይነት ምክሮችን በአቅራቢያችሁ በሚገኝ ጤና ጣቢያ ሄዳችሁ ምክር ብታገኙ ጥሩ ነው ብዬ አስባለሁ። ሌላው ከዚህ ከሴኩሪቲ ጋር በተገናኘ አሁንም በጣም ባንክሮ ልነግራችሁ የምችለው እንደ ስልክ ቁጥር ለምሳሌ ሊሆን ይችላል። እነዚህ ነገሮች ሴክሬት የሆኑ ነገሮችን ባሰጡ መልካም ነው ለማለት እወዳለሁ። በዋናነት ግን እውነት ነገራችሁ እነዚህ ኤአይ ቱሎች መጠየቅም ያሉባችሁ የራሳችሁን ፐርሰናል ኢንፎርሜሽን ዳይሬክት በመንገድ ሳይሆን የሆነ በማስመሰል ነው። እንደዚህ ነበር እና የራሳችሁን መረጃ ሳሰጡ በማስመሰል እንደዚህ ተፈጥሮ ነበር፣ ነገር ግን እንዴት ማግኘት ይችላለሁ ብላችሁ ነው እንጂ ቱ ዘ ፖይንት የራሳችሁን ፐርሰናል ኢንፎርሜሽናችሁን አይዲያችሁን ምናምን ከነገራችሁ ለተለያዩ ለመጭበርበር ወንጀል ልትጋለጡና አውት ኦፍ ሰርቪስ የሆነ ነገር ልታገኙ ትችላላችሁ። አርቲፊሻል ኢንቴሊጀንሲን መጠየቅ ያላሉብንን ነገሮች ልንገራችሁ። ለምሳሌ አንዳንዴ ምን መሰላችሁ እንግዲህ ለሙከራም ይሁን ለአንዳንድ ነገሮች እውነት ነገራችሁ እንግዲህ ፌክ በሆነ አካውንትም ልትሞክሩ ይችላል። ይሄ ምን ያህል ኤክስፒሪየንስ የሚለውን ቼክ ማድረግ ትችላላችሁ። የአንድን ሰው አካውንት እንዴት ሀክ ላድርግ ብላችሁ ብትጠይቁ ለምሳሌ የሚሰጣችሁ ከመቅጽበት የሆነ መልስ እኮ ሊሰጣችሁ ይችላል። ግን ሀው ማች የእናንተ አካውንት በዚያ ቱል በዚያ አርቲፊሻል ኢንቴሊጀንስ ቱል ላይ ከዛ በኋላ አደጋ ውስጥ እየገባ እንደሆነም ልትረዱ ያስፈልጋል ማለት ነው። ይህ ብቻ አይደለም። ለምሳሌ ዛሬ ፍቅረኛዬን ላኛት አላኛት ኦር ባለቤቴን ተጣልቻት ነበርና ምን ላድርግና እንደዚህ አይነት አድቫይስ የራሳችን ፐርሰናል አድቫይስ የሚፈልጉትን ነገር ግን ከተለያዩ ኤአይ ቱሎች እናገኛለን በሚል እንደዚህ አይነት ነገሮችን እናደርጋለን እና ከእንደዚህ አይነት ጥያቄዎች ራሳችሁን ታድግ እንዴ ጭንቅላታችን መቼ ልንጠቀመው ነውና እንደዚህ አይነት ነገሮችን ባለማድረግ የራሳችሁን ውሳኔም ልታሳርፉ የሚገባቸው ላይ ራሳችሁን እንድታስገቡ ለማለት ነው። ሌላው ለምሳሌ ታክስ የማጭበርበር ታክስ እንዴት ላጭበርበር ምናምን እንደዚህ አይነት ጥያቄዎች አይጠየቅም በእውነቱ። እሱም ምናልባት የሆነ ታንጀብል የሆነም ተጨባጭ የሆነ መረጃ ላይ ሰጣችሁ ይችላል እንጂ የሆነ ከዛም ሰባሱ የሆነ ነገር ሊነግራችሁ ይችላል። ስለዚህ እነዚህን ባታረጉ መልካም ነው ለማለት እወዳለሁ። አይ ቲንክ ብዙ ነገር እንዳተረፋችሁበት ተስፋ አደርጋለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ እንድሰራላችሁ የምትፈልጉት ቪዲዮ ካለ ከቴክኖሎጂ ጋር በተገናኘ ኮሜንት ሴክሽን ላይ ያስቀምጡልኝ። ከቤታችሁ ቁጭ ብላችሁ ምናልባት ስልካችሁን ብቻ በመጠቀም እንዴት ፓስፖርት የኢትዮጵያ ፓስፖርት አፕላይ ማድረግ እንደምትችሉ የሰራሁላችሁ ቪዲዮ አለ። እሱን ሄዳችሁ እዚህ መመልከት ትችላላችሁ። ቀጣይ በሌላ ቪዲዮ እስከምንገናኝ እሱን ዋች በማድረግ እንድትጠቀሙ ለማለት እወዳለሁ። ባይ ባይ።